ጤና ይስጥልን ክቡራንና ክቡራን የዩቲዩብ ቻናላችን ቤተሰቦች የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎችን ይዘንላችሁ መተናል። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ መልእክት እንዲደርሰው የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኖን አይዘንጉ። ወደ መረጃዎቹ እናልፋለን። የመቀሌ ያልተቋጨው የሰላም ጩኸት፣ የኢታማዦር ሹሙ መልእክት። የተሰወሩ ከባድ የጦር መሳሪያዎች ከጉድጓድ እየወጡ ነው። ይህ ድርጊት ደግሞ የጦርነት ጥቁር ጥላ በራያ በወልቃይትና በአዋሳኝ አፋር ላይ ዳግም እየጣለ ነው። የጦር መሳሪያ ማጓጓዣ ተሽከርካሪዎች ነዳጅ ሞልተው መውጣታቸው የትላንቱ ስቃይ ገና አላበቃም የሚል ንግግር በህዝብ ልብ ውስጥ አስጀምሯል። የመቀሌ ጉዞ ወደ ግራ ካሶ ወደ ኮረምና አላማጣ አቅጣጫ ሲሆን፣ ሌላው ደግሞ ወደ አፋር ግንባር ተጉዟል። በፕሪቶሪያ የተፈረመው የሰላም ስምምነት ለ2 ዓመት የዘለቀውን የሰሜን ኢትዮጵያ ጦርነት አቁሞ ትጥቅ መፍታት የሚለው ትልቁ ምሰሶ ነበር። አሁን ግን ህወሓት አሮጌና አዲስ መሳሪያዎችን ቆፍሮ እያወጣ እየጠገነና ለታጣቂዎቹ እያከፋፈለ ነው። ይህ ድርጊት ስምምነቱ ከወረቀት ያለፈ ትርጉም የለውም የሚል ጥያቄ ያስነሳል። የብልጽግና ፓርቲ አመራሮች ይህንን አካሄድ ኋላ ቀር ብለው ሲኮንኑ ችግሩን በሰላማዊ መንገድ ሳይሆን በመሳሪያ ለመፍታት መሞከር የህዝብን ስቃይ እንደገና መጋበዝ ነው ይላሉ። የብልጽግና ፓርቲ ምክር ቤት አባል የሆኑት አቶ ጣዕመ አረዶ ህወሓት ከባድ መሳሪያዎችን በማውጣት ወደ አፋርና ራያ ቀጠናዎች እያስጠጋ መሆኑን ሲያረጋግጡ ጦርነቱ በቃላት ደረጃ ብቻ አለመሆኑን ያመለክታሉ። ከመቀሌ ወደ ራያና አፋር የሚደረገው የጦር መሳሪያ ዝውውር መዳረሻው ካንበኑ መሆኑን እነዚህ መሳሪያዎች ለጦር ካምፕ እየሄዱ መሆናቸውን ያሳያል። ከራያና አፋር ጋር በተመሳሳይ ወደ ወልቃይት አቅጣጫ ወደ ተከዜ ቀጠና ወታደራዊ እንቅስቃሴ እየተደረገ ነው። ወልቃይት የህወሓትን እንቅስቃሴ ዘውትር በስጋት የሚመለከተው በክልሉ ታሪክ ውስጥ በተደጋጋሚ ወታደራዊ ግጭቶች በመፈጸማቸው ነው። በሽረና ተንቤን ቀጠናዎች መድፍ፣ ዙ23 ሞርታርና ዲሽቃን ጨምሮ አዳዲስ የጦር መሳሪያዎች ከጉድጓድ ወጥተው ለታጣቂዎች እየተከፋፈሉ ነው። ይህ ዝግጅት ሰፊና የተደራጀ መሆኑን ያመለክታል። ከትግራይ እየወጡ ያሉ መረጃዎች እንደሚያሳዩት ነዋሪዎች በመቀሌ የባንክ ቅርንጫፎች ገንዘብ ሲያወጡ መስተዋላቸው የጦርነት ስነ ልቦና መመለሱን ያሳያል። ህወሓት የሚያደርገው እንቅስቃሴ በነዋሪው ላይ የጦርነት ፍርሃት ፈጥሯል። ይህ ሁኔታ በዩኒቨርሲቲው አቅራቢያ የሚገኙ የባንክ ቅርንጫፎች የአገልግሎት ማቆም ችግር እስኪገጥማቸው ድረስ በርትቷል። የኢታማዦር ሹሙ መልእክት። የፌዴራሉ መንግስት በጉዳዩ ላይ ዝምታን ቢመርጥም የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ያስተላለፉት መልእክት የውጥረቱን ደረጃ ከፍ ያደረገ ነው። ማርሻሉ ህወሓት ከፕሪቶሪያ ስምምነት በኋላ ያደረጋቸው ትንኮሳዎችና እምቢተኝነቶች ወደ ጦርነት ለመግባት ከበቂ በላይ መሆናቸውን በይፋ ተናግረዋል። ይህ ንግግር ህወሓት በአፋር አቅጣጫ ውጊያ ከከፈተ በኋላ የመጣ ሲሆን የአፋር ክልላዊ መንግስትና የትግራይ ጊዜያዊ አስተዳደርም አቋም ለያይተው መግለጫ እየተለዋወጡ ነው። ይህም የሰላሙን ጥረት ለማፍረስ የሚደረግ ርቀት ነው ተብሏል። የአፋርን ግጭት ቀስቅሷል የተባለው ህወሓት ከፌዴራል መንግስት በተጨማሪ በትግራይ ውስጥ ከሚንቀሳቀሱ ፓርቲዎች ጋርም ግጭት ውስጥ እንደገባ እየተነገረ ነው። ይህ ሁኔታ በትግራይ ህዝብ ላይ ሌላ ዙር መከራና ስቃይ የሚጋብዝ ነው የሚል ትችት እየተሰነዘረበት ነው። በመቀሌ ያለው ውጥረት ከፍ ብሎ በሚሰማበት ወቅት ማህበራዊ መሰረታቸውን ትግራይ ያደረጉ 2 አዳዲስ ፓርቲዎች የምዝገባ ጥያቄ ማቅረባቸው ተሰምቷል። ከነዚህም መካከል በአቶ ጌታቸው ረዳ የሚመራው የዲሞክራሲያዊ ስምረት ትግራይ ፓርቲ ሰም ፓርቲ ይገኝበታል። ለበርካታ ዓመታት በህወሓት ማዕከላዊነት ሲዘዋወር የቆየው የትግራይ ፖለቲካ አሁን በሌሎች ተቀናቃኝ የፖለቲካ ፓርቲዎች መልክ እየያዘ ነው። የአምባሳደር ሱሌማን ደደፈው ክስና የደብረጽዮን አቤቱታ፣ የሰላም ውል ውድቀት፣ ደብዳቤዎችና ማስጠንቀቂያዎች። የትግራይ ምሁራንና ባለቤቶች ማህበር ጂኤስቲ በትግራይ ያንዣበበውን የጦርነት ደመና በሰላማዊ መንገድ እንዲፈታ አስቸኳይ ጥሪ አቅርበዋል። ማህበሩ የትግራይ ህዝብ ዋናው ፍላጎት ሰላም ብቻ መሆኑን በመግለጽ ህወሓትና አንዳንድ ጀነራሎች ስምምነቱን ከመተግበር ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና ዝግጅት እያደረጉ ነው ሲል ወንጅሏል። ዶክተር ገብረ ኪዳን ገብረ ስላሴ ለዲኦቼ ቬለ በሰጡት ማብራሪያ ህዝቡ ለጦርነት እንቢ ማለት እንዳለበት አሳስበዋል። ያላቸው ልዩነት የፖለቲካ በመሆኑ
በውይይት መፈታት ይገባዋል። ህብረተሰቡም ፖለቲከኞች በሚፈጥሩት ግጭት ሰለባ እንዳይሆን ተጽዕኖ ማድረግ አለበት ብለዋል። በሶማሊያ የኢትዮጵያ አምባሳደር የሆኑት አምባሳደር ሱሌማን ደደፎ በማህበራዊ ትስስር ገጻቸው ላይ የፕሪቶሪያው ስምምነት ሳይጀመር የፈረሰና በወረቀት ላይ ብቻ የቀረ ነው ሲሉ ክስ ሰንዝረዋል። አምባሳደሩ የህወሓት ኃይሎችን የቀድሞ የህወሓት ርዝራዦች ሲሉ በመጥራት ስምምነቱ ትጥቅ መፍታትን ቢያስገድድም እነሱ ግን ተጨማሪ ጦር መሳሪያ በጎረቤት ሀገራት በኩል እያስገቡ መሆናቸውን ጠቅሰዋል። ከዚህም በላይ ጸረ ኢትዮጵያውያን የሆኑ የውጭ ኃይሎች ጋራ ወታደራዊ ጥምረት በመፍጠር በሀገር ላይ ክህደት እየፈጸሙ ነው ብለዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የፌዴራሉ መንግስት በድሮን ጥቃት በመፈጸም ስምምነቱን በከፍተኛ ሁኔታ ጥሷል በማለት ለዓለም አቀፉ ማህበረሰብ፣ ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት አቤቱታ ደብዳቤ ማቅረባቸው ተዘግቧል። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ ዩኑስ በድጋሚ ህወሓትና ኤርትራን በጥብቅ አስጠንቅቀዋል። ጀነራሉ ድምጾ የተሰኘው ማተራመቻ አደረጃጀት በኤርትራ መንግስት የተፈበረከ የፍርሃት አጀንዳ መሆኑን አብራርተዋል። ጀነራሉ ጥምረቱ የተፈጠረበት ሁለት ዋና ምክንያት እንደሚከተለው አስቀምጠዋል። የመጀመሪያው ኤርትራ ብቻዋን መዋጋት ስለማትችል አብረዋት የሚጠፉ አካላት ትፈልጋለች። ሲቀጥል በፌዴራል መንግስትና በትግራይ ክልል መካከል መተማመን እንዳይፈጠር ለማድረግ ያስችላል። የሰላም ስምምነቱ ከነበሩት 8 ነጥቦች አንዱ በኤርትራና በትግራይ ህዝቦች መካከል ጤናማ ግንኙነትን መፍጠርን የሚመለከት ነበር። ኤርትራ ግን ይህንን ነጥብ አጥብቃ በመቃወም ለትግራይ ህዝብ በጎ ነገር አታስብም ማለቷ ይታወሳል። በመሆኑም አሁን ከትግራይ ጀነራሎች ጋር የተፈጠረው ጥምረት የራሷን የጥፋት ዓላማ ለማሳካት እንጂ ህዝቦችን ለማገናኘት አይደለም ብለዋል ጀነራል ሳሞራ ዩኑስ። በመጨረሻም የትግራይ ህዝብ ከፌዴራል መንግስቱ እንዲነጠል በማድረግ አደገኛ ችግር ውስጥ ሊከቱት ከሚፈልጉ ኃይሎች ሊነቃ እንደሚገባ አስገንዝበዋል። ህዝቡ ልጆቻችንን ወደ ጦርነት አንልክም በሚል አቋም በመጽናት ሰራዊቱ ወደ ሰላማዊ ኑሮ እንዲመለስ ጫና ማሳደር አለበት ሲሉ ጥብቅ ማሳሰቢያቸውን ሰጥተዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።